እንኳን ወደ ቻናሌ በሰላም መጣችሁ። ዌልካም ቱ ማይ ቻናል። ዛሬ ከሶስት ግብአት ብቻ የሚሰራ ቀላልና ጣፋጭ የአይስክሪም አሰራር እንዴት እንደሚሰራ አሳያችኋለሁ። ከዛ በፊት ግን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ወደ አሰራራችን እንግዲህ ያው ሶስት ግብአት ነው ተጠቅሜ የማሳያችሁ። ወተት አለኝ። እሺ፣ በዚህ ደግሞ አንድ አረጋለሁኝ ወተት ማለት ነው በትልቀኛው ክፍል አንድና ግማሽ ነው የማደርገው። የኩባያውን ግማሽ መሆኑ ነው። 1/3ኛውን ይሄ ደግሞ ድሪም ውፕ ነው። ያው እንደምታውቁት ይሄን ከዚህኛው ሁለት አረጋለሁኝ እንዳይቀጥንብኝም ሁለት ነው የምጠቀመው ለግማሽ ወተት ማለት ነው። ያኔ ከአንድ ኩባያ ትንሽ ወደል ያለ ነው የተጠቀሙት ወተት ማለት ነው። ያው ድሪም ውፕ ከሌላችሁ ደግሞ ነጩን የእንቁላል ክፍል መጠቀም ትችላላችሁ። እሱን በደንብ ከመታችሁ ወደ ክሬምነስ ስለሚቀየር እሱን መጠቀም ትችላላችሁ። አሁን ደግሞ የምጨምረው ኒስትል ነው። ኒስትል የሌላችሁ ደግሞ ስኳር መጠቀም ትችላላችሁ። በአሁን ባያችሁት መለኪያ አንድ ማለት በትልቀኛው ክፍል አንድ ስኳር ማድረግ ትችላላችሁ። ኒስትል የሌላችሁ ማለት ነው። በዚያውን በማሳያችሁ አንድ በቂ ነው ስኳር ሙሉን ማለት ነው። ያው ነው የተጠቀምኩት እንዳያችሁት ኒስትል ነው የተጠቀምኩት። ይሄ ደግሞ ቫኒላ ነው። ቫኒላ ለጣዕሙም ለመዓዛውም ቆንጆ ነው። 3 ነው የምጠቀመው። በተለይ ደግሞ በእንቁላል ከሆነ የምትሰሩት በጣም ያስፈልጋል ይሄ ቫኒላ ማለት ነው። እና በደንብ አድርጌ መተዋለሁኝ፣ ይፈጨዋለሁኝ። በዚህ ያው ይቆያል፣ ግን እኔ የተወሰነ እንትን ለማሳጠር ሞክሬያለሁ። ቆንጆ አስከሬም ይወጣዋል ብዬ ተስፋ አደርጋለሁ። ያው እንደምታዩት ደስ የሚል አስከሬም ወጥቶልኛል። ይህንን በፕላስቲክ እቃ ላይ አድርጌ አስቀምጠዋለሁ እና ይሄን የሚመስል የሚያምር አስክሬም ወጥቶልኛል። እንግዲህ 3 ግብአቶችን ብቻ የተጠቀምኩት እንደምታያቸው ቫኒላን ሳልጨምር ማለት ነው። ያው እኔ ቫኒላ ለጣዕሙም ለመዓዛውም የጨመርኩት፣ ያው ከሌላቸው አለመጠቀም ትችላላችሁ። እና እንደዚህ ቆንጆ ሆኖ ወጥቶልኛል። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ታንኪዩ